እግዚአብሔርን አሁን እኔ እግዚአብሔር ማለት ሰበደ ስላልወርኩ እግዚአብሔር ማስደሰት ማለት እንዴት ነው? እግዚአብሔር ላስደስተው በእኔ ደስ ብሎት እግዚአብሔር የሚቀበለው ጸሎት እግዚአብሔር በእኔ ደስ የሚለው ምንድን ነው? እስኪ ካንተም ካሳለፍካቸው ነገሮች ትምህርት ብትሰጠን። በጣም ጥሩ። ብዙ ሰው የሚመስለው መጥቶ ቤተክርስቲያን ማገልገል ወይም ደግሞ ዘወትር ማስቀደስ ምናምን እንደዚህ ሱባኤ ገብቶ ገዳም ሄዶ መመንኮስ ቢቻል ትልልቁን ነገር መመኘት ይመስለዋል። ግን የልብ ንጽህና ነው የሚፈልገው እግዚአብሔር። ልብሳችሁን ሳይሆን ልባችሁን ቀደዱልኝ፣ ወይም ደግሞ ልባችሁን ከፍታችሁ ንጹህ ነገር ወደ ልባችሁ አስገቡ፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ነው የሚለው። ትልቁ ነገር ይሄ ነው። እግዚአብሔር በአንቺ የሚደሰተው አስቀድማችሁ ጽድቁንና መንግስቱን ፈልጉ የሚለውን ቃል ስታከብሪ ነው። አስቀድመሽ ስለ ነፍስሽ ስታስቢ ሰማያዊ የሆነውን ዘላለማዊ የሆነውን እንዴት ዋጋ እንደከፈለልሽ፣ እንዴት ቤዛ እንደሆነሽ፣ እንዴት ከባርነት ወደ ልጅነት እንደተመለስሽ ዘወትር ይሄን ስታስቢ ሌላው ይጨመርልሻል። ሌላ ማለት ትዳር ራሱን የቻለ ሌላ ነገር ነው። ገንዘብ፣ ጤንነት፣ ሌሎች ምድራዊ የሚባሉ ስኬት የሚባሉ ነገሮች በሙሉ ሌላው ሁሉ ይጨመርላቸዋል የተባሉት ናቸው። አስቀድማችሁ ጽድቁንና መንግስቱን ፈልጉን ያለው ይሄ ኮንትራት እድሜ ነው፣ ጊዜያዊ ነው። እዚህ ምድር ላይ ለጊዜው ነው የምኖረው። ለትሬኒንግ ነው የመጣሁት። 3 ወር አንድ ወታደር 3 ወር ሰልጥኖ ጥይት እንዴት እንደሚተኮስ መሳሪያ ተፈቶ እንዴት እንደሚገጠም በስፖርትም በተለያዩ ነገሮች ሰልጥኖ ከዛ ወደ ጦር ሜዳ ሲሄድ ጥይት ይዞ ነው የሚሄደው። እኔም እዚህ ምድር የመጣሁት ትሬኒንግ ላደርግ ነው። አዳም ወደ ምድረ ፋይድ እንደተወረወረው እኔም ከእናቴ ማህፀን ስወጣ እዚህ ሰልጥኜ ወደ ዘላለማዊት መንግስት ወደ ገነት መንግስተ ሰማያት ልሻገር ነው የመጣሁት። ይሄ አሁን ያለሁበት ምድር ማለፊያ ነው። ማለፊያ ማለት ልፋታ እንኳን ቁጭ ብለን የምንዘናጋበት አይደለም። ብንወልድም ብንተኛም ብንበላ ብንጠጣ ብንደሰት በትዳርም ይሁን በምንኩስና በማንኛውም አይነት መንገድ ይቺ ምድር ብናልፋትም ግን ማለፊያ መንገድ ናት፣ ጊዜያዊ ናት ብሎ ማሰብ ነው። እግዚአብሔር ደስ የሚሰኘው በዚህ ሐሳብ ነው ብዬ አስባለሁ። ሌላው ከልብ ንጽህና ጋር ጎን ለጎን ልብን ንጹህ የሚያደርገው ምንድነው ስትይ ከሁሉም ሰው ጋር በሰላም መኖር። ማንም የተቀየምሽው ሰው ያኮረፍሽው ሰው መኖር የለበትም። ቶሎ ታራቂ መሆን ገባሽ? ለንስሐ የሚመች ጸባይና ባህሪ መያዝ። እንደው ንስሐ ሲገቡ አንዳንድ ሰዎች ለንስሐ የማይመች ጸብ ተጣልተው ስለነበረ አሁን ምን ይሻለኛል፣ ይሄ ጉዳይ ምንድነው ማድረግ ይላሉ። አንዴ ፍርድ ቤት ጉዳይ፣ አንዴ ተሳድበው ቅስም አጥንት የሚሰብር ስድብ ተሳድበው ከባድ የሆነ ችግር ውስጥ ገብተው ያንን ሰው ይቅርታ ሳይሉት ወይ ይሞታል ወይ ይለያያሉ ወይ እምነቱን ይቀይራል፣ በሌላ በኩል ውስጥ ይሄድባ። አሁን መልሰው አያገኙት፣ ምን ይሻለኛል እንዴ ልታረቀው ይላሉ። እና ከተቻለ አባቶቻችን እንዲያው ምን ይላሉ? ጠላት ከሌለኝ ድረስ ወዳጅ አያሻኝም ይላሉ። ጠላት በፍጹም ባንቺ ህይወት ውስጥ እንዳይኖር፣ የሰይጣንም ጠላት የሰውም ጠላት ባንቺ ህይወት ውስጥ እንዳይገባ ማድረግ፣ ሰው መሆንሽን ማክበር። አካል ጉዳተኛም ብትሆኚ የምላስም የአይምሮም የምንም ደካማ ጎን ቢኖርብሽም ያንን እንዳለሽ ሆነሽ ያንኑ የተሰጠሽን መክሊትሽን ይዘሽ እሱን ለማትረፍ መሞከር መሄድ፣ ያንቺን ድርሻ ብቻ መወጣት፣ በማያገባሽ አለመግባት፣ በማያገባሽ በፍጹም አለመግባት፣ የራስሽን ብቻ ኑሮ መኖር። ግን ለቤተሰብ መጸለይ፣ ለወንድም ለእህት መጸለይ፣ በዙሪያሽ ላሉ ሰዎች መጸለይ ትልቅ ጥቅም አለው። 2 ጥቅም አለው። አንደኛ ለሰው ያለሽን ፍቅር ያሳያል፣ እነሱ እንዲድኑ መፈለግሽን ያሳያል። ሁለተኛ ለነሱ በጸለይሽላቸው ቁጥር ካንቺ ወደ እነሱ ሄዶ መንፈሱ አርፎባቸው ጠላት ሆኖ እንዳይመጡ ያግዝሻል። እንደገናም ደግሞ አንቺ ለነሱ በጸለይሽላቸው ቁጥር የነሱ ሰላም መሆን ላንቺም ሰላም ነው፣ አይረብሹሽም። ግልጽ ነው አይደለ? በቃ እነዚህ ነገሮች አለመርሳት። ከዛ ውጭ ያለው በሙሉ ትርፍ ነገር ነው። ይሄ ገንዘብ ስታገኙ ምንጣፍ ማስነጠፍ፣ ዶም ማሰራት፣ ስዕል ማሳል፣ መጋረጃ መግዛት፣ መባ መስጠት፣ ይሄ እግዚአብሔር ያስደስተዋል ብለሽ የምታስቢ ከሆነ በጣም በጣም ተሳስተሻል። እግዚአብሔር የሚያስደስተው እጃችን ላይ ያለው ገንዘብ አይደለም። በልባችን ውስጥ ያለው የምንሰጠው አንድ ነገር አለ። እሱ ንጹህ የሆነ ልብ ነው። ያኔ አዳምን ሲፈጥረው ምንድን ያደረገው? በአፍንጫውም የሕይወትን እስትንፋስ እፍ አለበት ነው የሚለው። ያቺ እፍ አድርጎ ያወጣት ከእግዚአብሔር አፍ የወጣችው ወይም ደግሞ እስትንፋሱ ስትመለስ ወደ ነበረችበት ወደ ገነት ወደ መንግስተ ሰማያት ስትመለስ እንደዛው እፍ ብለው ሲያወጣት እንደነበረችው ንጽህናዋ መመለስ አለባት። አንድ ጊዜ ነው የአዳም አፍንጫ ላይ እፍ ያለበት። ተዋልደን ግን ብዙ ትንፋሾች አሉ፣ ብዙ እፍ የተባለ ልብ አለ፣ ብዙ ህሊና፣ ብዙ ልቦና አለ። እንዴት እንደደረሰ እዩ። አጠገቤ አንድ ሻማ አለ፣
ይታያችኋል። ይሄ ሻማ ሌላ ሻማ አምጥቼ እዚህ ጋር አለ። ይኸው ደጋግሜ ነው የምናገረው። ይሄ ሻማ ባዶ ነው። ይኸው ለኮስኩት። ይሄ ሻማ እሳት ከዚህ ወሰደ። ይሄ ግን እሳቱ አልቀነሰበትም። ይሄ ደግሞ ሌላ እሳት አገኘ። ለአዳም እፍ አለበት። ይሄ እፍ የተባለው ትንፋሽ ከአዳም ወደ ዘሮቹ ይሄ ማለት እኛ ሁላችንም እንደ አንድ እንደሆነ አስቡት። ወደ ዘሮቹ መጣ። ይሄ ደግሞ እያለ እየተባዛ ነው የሚሄደው ማለት ነው። ንጹህ እሳት፣ ንጹህ ብርሃን፣ ተመሳሳይ ብርሃን ተመልከቱት። አንድ አይነት ምንም ለውጥ የለውም በሳይዝም በምንም። እንደ ንፋሱ ግን ይለያያል። ይሄ ንፋሱ እዛ ጋር ከሆነ በጣም ይዋዥቃል። ይሄ ደግሞ ንፋስ ከሌለ ደግሞ ቀጥ ያለ ይሆናል። ግን ከዚህ ተቆርጦ የመጣ ነው። ስለዚህ እኛ ውስጥ ያለው የእግዚአብሔር ትንፋሽ ወይም ደግሞ የእግዚአብሔር ትንፋስ ለኛ የተሰጠ ስጦታ ነው። የአባትነት ጸጋ ነው። የኛ ደግሞ ስንሰጠው የልጅነት ጸጋችንን ንጹህ አድርገን ነው መመለስ ያለብን። በከንቱ የተቀበላችሁትን በከንቱ ስጡን ያለው እንዲሁን የሰጠን እንዲሁን የወደደን እንዲሁ መውደድ አለብን። እናትሽ ምንም ትሁን ምንም ለእናትሽ መጸለይ አለብሽ። አባትሽ ምንም ይሁን ምንም ለነሱ እንዲሁ መጸለይ አለብሽ። ወይም ስለወለዱሽ፣ ሀብት ንብረት ስላካፈሉሽ፣ ውርስ በከፍተኛ ላንቺ ስለሰጡ፣ ጎረቤቶችሽ የሆነ ነገር ስላደረጉልሽ፣ በሰርግሽ ቀን ስጦታ ስለሰጡሽ አይደለም የምትወጃቸው። ዝም ብሎ ሰውን መውደድ። ጻድቅ ስለ እንስሳት ነፍስ ይራራል ይላል አይደለም እንዴ? አስቡ። ጻድቅ ማለት መቼም ቅዱስ ብፁዕ ማለት ብቻ አይደለም፣ እውነተኛ ማለት ነው። ስለዚህ እግዚአብሔር በእኔ የሚደሰተው በምንድን ነው ስትኝ፣ የመጨረሻ ማሰሪያው እውነተኛ ሆነሽ ኑሪ፣ ለሐቅ ኑሪ። በቃ ይሄን ነው የምልሽ።